በዛሬው ርዕሳችን ላይ የምናነሳው በጣም ሰፊና ጥልቅ አብዛኛው የማህበረሰብ ክፍልን የሚመለከት ሲሆን ይህም ሐሳብ ጋብቻ የሚለው ጽንሰ ሐሳብ ይሆናል። በመጀመሪያ ጋብቻ ማለት በሁለት ሰዎች መካከል በፍቅር በኃላፊነት በመተማመን ላይ ተመስርቶ በሕግ በሃይማኖት እንዲሁም በባህል ዕውቅና የሚሰጥ የህይወት አጋርነት ኪዳን ነው። ከእኔነት ወደ እኛነት የሚያሸጋግርና አዲስ ቤተሰብ የሚመሰረትበት ቅዱስ ተቋም ነው። መጋባት ማለት በራሱ ሐሳቡ አንድነት፣ ጥምረት፣ ሁለት የሆነ ሐሳብ ወደ አንድነት የሚመጣበት የሚለውን ትርጉም የሚሰጥ ነው። አብዛኞቻችን እንደምንረዳው ከመግባባት በኋላ ሰዎች ወደ መጋባት ይሄዳሉ። ነገር ግን በዚህ ሐሳብ ውስጥ የተግባቡበት ምን አይነት የጋራ ሐሳብ ነው የሚለውን በግልጽ መረዳት ይኖርብናል። ምክንያቱም ጋብቻ የሚባለው ትልቅ የሆነ ተቋም ከመመስረታችን በፊት የሐሳቡን ጥልቀትና ለዚህ ተቋም መሰረታዊ የሆኑ ሐሳቦች ምንድናቸው? በተለይ በዚህ ዘመን የሰዎች ፍላጎት እጅግ በበዛበት ጊዜ ሁሉም መብቴ ነው የሚለው አጥር በሰራበት ወቅት ከምቾት ዓለም መውጣት በማይፈለግበት ሁኔታ ደመነፍሳዊ የሆነ ውሳኔ፣ ስሜታዊነት የበዛበት ፍቅር፣ ውጫዊ የሆነ ተጽዕኖ ሌሎችም ምክንያት ሆነውን ለዚህ ህይወት ምክንያት ሆነውን ከገባንበት ዋጋ ማስከፈሉ የማይቀር ነው። ይህንን ህይወት ለመግባት የምንጣደፍበት ህይወት ነገር ግን ከገባን በኋላ መውጫ ቀዳዳ የምናጣበት በጣም ከባድ የህይወት ቻሌንጅ የሚገጥመን መሆኑን መረዳት አለብን። ይህንን ስል በጥቅሉ ይሄ ህይወት አስፈሪና ከባድ ብቻ ነው ማለት አይደለም። ብዙ አስደሳችና ትልቁ የህይወትን ስኬት የምናገኘው በዚህ ውስጥ መሆኑን እረዳለሁኝ። ነገር ግን ይሄ ህይወት ፈተና የሌለበት እንዲሁ አልጋ ባልጋ የሆነ ብቻ አድርገን መረዳት መሳል እንደሌለብን ማወቅ አለብን። በአሁኑ ወቅት መፍትሄ የሌለው መስሎ የሚታየን ቢቀርስ ሊያስብል የሚችል ደረጃ ላይ የደረሰው ትውልዱ በፍርሃት እየተመለከተ የሚገኘው ይህ ትዳር ሕክምና ያስፈልገዋል እላለሁኝ። ከነዚህም ውስጥ አንደኛ ትዳር ማለት ምን ማለት ነው የሚለውን ጽንሰ ሐሳብ በጥልቅ መረዳት አስፈላጊ ነው። ሁለተኛ ቅድመ ሁኔታዎችን ማወቅና ራስን ማዘጋጀት በጣም መልካም ነው። ሶስተኛ ከህልም ዓለም ወጥተን ትክክለኛውን መሬት ላይ ያለውን የትዳር መልክ ማየት መረዳት አስፈላጊ ነው። አራተኛ ማማከር፣ በዚህ ህይወት ውስጥ ያለፉ የህይወት ልምዳቸውን ሰምተን መቀበልና ትክክለኛውን ነገር ከነሱ መረዳት ያስፈልገናል። ወይም ደግሞ ሜንተር መደረግ፣ ማብቃት የሚባለውን ሐሳብ ፕሮፌሽናል የሆኑ አማካሪዎች ጋር መሄድ አስፈላጊ ነው እላለሁኝ። በዚህ ሐሳብ ላይ እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።